ሰላም ፋሚሊ እንደምን ቆያችሁልኝ የቪዲዮ መግቢያ ላይ እንደተመለከታችሁት ዛሬ በጣም ውብ የሆነ የክራር ሚክሲንግ ነው የምንመለከተው ስቴጅ ላይ ስትጠቀሙ በጣም ውስድ የሚያደርግ በጣም ለመስማት የሚጋብዝ ውብ የሆነ ቮይስ ዛሬ አብረን ሚክስ የምናደርግ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ ሼር በማድረግ ጀምሩልኝ። ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ምን እንድሰራላችሁ የምትፈልጉትን ነገር ሁሉ ኮሜንት ሴክሽን ላይ ለኔ አስፍሩልኝ ማለት ነው። ኦንላይን ክላስ ደግሞ መመስገብ የምትፈልጉ ስክሪን ላይ ባለው ስልክ ቁጥር ኦንላይን ክላስ መመስገብ ትችላላችሁ። በመቀጠል ደግሞ ከኔ የተለያዩ ሬጂስትሬሽኖችን ፋይሎችን ሶፍትዌሮችን ስታይሎችን ከኔ ማግኘት የምትፈልጉ ስክሪን ላይ ባለው ስልክ ቁጥር በቴሌግራም ኦር በዋትስአፕ እኔን ኮንታክት ማድረግ ትችላላችሁ ማለት ነው። ኦንላይንም መማር የፈለጋችሁ በቴሌግራም ኦር በዋትስአፕ ኮንታክት ማድረግ ትችላላችሁ። ስለዚህ ቀጥታ ወደ ዛሬ ክላሳችን እንሄዳለን። በመጀመሪያ ቮይስ ሴሌክት አድርገን እንጀምራለን ማለት ነው። ከመጀመሪያው እስከ መጨረሻው በስቴፕ ነው የማሳያችሁ። በደንብ ካያችሁት ቀላል ነው፣ አይከብዳችሁም። ስለዚህ በደንብ እያሳየው እናንተን ሚክስ አደርጋለሁ ማለት ነው። ስለዚህ መጀመሪያ እዚህ ራይት ዋን ላይ ሴሌክት እናደርጋለን። ይሄን እናበራውና ምን መርጠው ምንድነው የክራር ድምጽ ያለውን ነገር ነው። ስለዚህ ስትሪንግ ውስጥ እንገባለን። እዚህ ውስጥ ነው የሚገኘው። ስለዚህኛ ምን እናደርጋለን? ፓርቱን እዚህ ጋር እያሳለፈን እንደዚህ ፓርቱን እያሳለፈን እዚህ ጋር ይታያችኋል ባንጆ ዋን የሚል አለ። እዚህ ጋር ባንጆ ዋን የሚለውን ሴሌክት እናደርጋለን ማለት ነው። ባንጆ ዋን የሚለውን ከዛ በኋላ ኤግዚት እንልና ራይቱ ላይ ተመልሰን እንሄዳለን። እዚህ ራይቱ ላይ እንሄድና አሁንም ስትሪንግ ውስጥ ነው የምናገኘው። ከዛ በኋላ አሁን እናንተ እዚህ ጋር የሆነ የሚመጣላችሁ ከዛ ወደ ጎን አድርጋችሁት ምን ታረጉታላችሁ? ኦኢዲ የሚባል አለ። ኦድ የሚለው ላይ ሴሌክት ታረጉታላችሁ ማለት ነው። ራይቱን ቮይስ ማለት ነው። ስለዚህ ይሄን ሴሌክት አድርገናል። ስለዚህ አሁን ከዚህ ኤግዚት ብለን እንወጣና ምን ጊዜም እንደምነግራችሁ ቀጣይ ስራችን ምንድነው የሚሆነው? ባላንስ ማድረግ ነው። ቮይሶቹን ባላንስ ማድረግ ነው። እሱን ነው ባላንስ የምናደርገው። እዚህ ላይ ባላንስ እናደርጋለን። ውስጥ ደግሞ ባላንስ ካልሆነ እናደርጋለን። በመቀጠል ደግሞ ሚክሲንግ ላይም ገብተን ኦክታቭ ባላንስ እንሰራለን ማለት ነው። ስለዚህ ምንጊዜም ባላንስ ይቀድማል ማለት ነው። ስለዚህ አሁን ቮይሱን እዚህ ጋር ሴሌክት አድርገናል። እንደምታዩት እዚህ ጋር ባንጆ ዋን ከአውድ ይሆናል ማለት ነው። ስለዚህ እናንተ ስሙን በደንብ ይዛችሁት ኪቦርዳችሁ ላይ መሞከር ነው ማለት ነው። ስለዚህ አሁን ባላንስ ላይ እንመጣለን። እዚህ ጋር ባላንስ ላይ እንመጣና የመጀመሪያውን ቮይስ 127 እናደርጋለን። የመጀመሪያውን ቮይስ ማለት የሰማችሁት ነው። አሁን ገና አልመጣልንም። ስለዚህ አሁን 127 እናደርገዋለን። ከዛ በኋላ ራይቱ ላይ ደግሞ ያለውን 100 እናደርገዋለን። ስለዚህ አሁን በዚህ መልኩ ባላንስ ካደረግነው በኋላ 127 እና 100 በደንብ ሴቭ አድርጉት። ከዛ በኋላ እዚህ ውስጥ እንገባለን። ራይት ዋን ላይ እንገባና ይሄን ቮይስ እናደርገዋለን 97 ታረጉታላችሁ። ይሄን 97 እናደርገዋለን። ከዛ በኋላ ሌላ ነገር ምንም አትነኩም። እዚህ ጋር ሌላ ነገር አትነኩም። ስለዚህ ኤግዚት እንልና እዚህ ጋር ኤግዚት ብላችሁ ራይቱ ላይ ትመለሳላችሁ ማለት ነው። ስለዚህ አሁን ቮይስ ሴት ላይ የሚለው ላይ እንገባለን። ቮይስ ሴት ላይ እንገባለን። ይሄን ደግሞ 105 እናደርገዋለን ማለት ነው። ስለዚህ ከዚህም ደግሞ ኤግዚት ብለን እንወጣለን። ኦር ደግሞ ኤግዚት ብላችሁ መውጣት ካልፈለጋችሁ አሁን ለምሳሌ ራይት ዋን ላይ ገባው። ከዛ ቮይስ ሴት ላይ እዚህ ጋር ነክቼ ገባው። አሁን እዚህ ጋር እንደምታዩት ራይት ዋን ላይ ነው ያለው። እዚህ ጋር እንደምታዩት ማለት ነው። ቮይስ ሴት የሚለው ላይ ባንጆ ብሎ ዋን ያለው። ወደ ራይቱ ለመሄድ ከፈለጋችሁ ምን ታደርጋላችሁ? ቀጥታ ትመጡና እዚህ ጋር ያለችውን ራይቱ ስትነኩት ስሙ ይቀየራል ማለት ነው። ወደ ራይቱ ይወስዳችኋል። አሁን እዚህ ጋር ያለችውን አንዴ ስነካት አያችሁ ወደ ኦድ ወደሚለው ቮይስ ወሰደኝ ማለት ነው። ስለዚህ በዚህ መልኩ ሴቭ ካረግን በኋላ ቀጣይ ምንድነው የምናደርገው? ምን ጊዜም እንደምነግራችሁ የሆነች ስቴፕ ትንሽ ሴቭ ካረጋችሁ በኋላ
የሆነች ትንሽ ስቴፕ ባላንስ ሚክስ ካረጋችሁ በኋላ ሴቭ ታረጋላችሁ ማለት ነው እንዳይጠፋባችሁ። ስለዚህ ሜሞሪ ነካና እኔ 6 ላይ ነው የሰራሁት እዛ ላይ ኦር ደግሞ የተመቻችሁ ላይ ሴቭ ማድረግ ትችላላችሁ። ከዛ መቀጠል ነው ማለት ነው። ስለዚህ አሁን እዚህ ጋር ጨርሰናል፣ ባላንስ አድርገነዋል። ስለዚህ እስቲ እንስማ። ታቻችሁ አሪፍ ይሆነልን ነው። አሁን ባላንስ አድርገነዋል፣ የተወሰነ ኢፌክት ይቀረዋል ማለት ነው። ስለዚህ አሁን ምን እናደርጋለን? እዚህ ሚክሰር የሚለው ታብ ውስጥ እንገባለን። እዚህ ጋር ሚክሲንግ ኮንሶል ፓነል የሚል አለ። መጀመሪያ የሚመጣላችሁ ቮል ኤንድ ቮይስ የሚለው ላይ ነው፣ ቮሊዩም ኤንድ ቮይስ ላይ ነው። ስለዚህ እኛ ወደ ጎን እናደርገዋለን። እዚህ ጋር በምታዩት ታቡን ነክታችሁ ወደ ጎን ታረጉታላችሁ፣ ኦክታቭ ላይ ታረጉታላችሁ ማለት ነው። እዚህ ጋር ወደ ጎን ታረጉትና ቱል ላይ ካመጣችሁት በኋላ እዚህ ጋር ኦክታቭን ቼክ ታረጋላችሁ። አሁን ራይት ዋኑ -1 ነው፣ ራይቱ ደግሞ 0 ነው። ስለዚህ ቼክ ማድረግ አለባችሁ። አሁን ሁለቱም ለምሳሌ -1 ቢሆኑ ደስ አይልም፣ በጣም ይወፍራልና ሁለቱን ኦክታቭ ባላንስ ነው የምትሰሩት። ስለዚህ አሁን ይሄን 0 ታረጉታላችሁ፣ ይሄን ደግሞ -1 ታረጉታላችሁ። ራይት 1 -1 ራይት 2 0 ማለት ነው። ስለዚህ አይታችኋል፣ አሪፍ ሆኖልናል። ስለዚህ ቀጣይ ስቴፓችን ምንድነው የሚሆነው? ኢፌክት ላይ ነው የምንሄደው። ኢፌክት ላይ እንሄድና አሁን እዚህ ጋር DSP 2 ፎርሙላው ላይ ነው ሴሌክት የተደረገው። እኛ እዚህ ጋር መተን ጂን እንነካታለን። እዛ ሪቨርብ ላይ ሴሌክት ያደርግልናል። አሁን እኛ ሃልቱ ላይ ካልሆነ ታረጉታላችሁ። አሁን እዚህ ጋር ይሄው ሃልቱ ላይ ነው የሚለው ሚክሲንጉ። ስለዚህ አሁን ለመቀየር ምናምን ከፈለጋችሁ እዚህ ጋር ታይፕ ላይ ትገቡና ሪቨርብ የሚለው ላይ ከዛ የተለያዩ አይነቶች አሉ። እዚህ ጋር እስከ ሃልፍ ፋይቭ ብዙ አይነት ሪቨርብ ኢፌክቶች አሉ እንደምታዩት ማለት ነው። የእናንተ ሃልቱ ላይ ካልሆነ እዚህ ጋር መታችሁ ሃልቱ ላይ ማድረግ ነው ማለት ነው። ከዛ ኤግዚት ማለት ነው። ሌላ ላይ ቼክ ማድረግ ትችላላችሁ። ቆንጆ ኢፌክቶች አሉ እስከ ሃልፍ ፋይቭ ያሉት። ስለዚህ አሁን እኛ ሃልቱ ላይ እናደርገውና እዚህ ጋር መጥቼ ኤግዚት እለዋለሁ። ከዛ ሃልቱ ላይ ሆኗል። ስለዚህ አሁን ባላንስ አረጋዋለሁ ማለት ነው ሪቨርቡን። ስለዚህ እዚህ ራይት ዋን ላይ መጣና 13 የነበረውን 36 ታረጉታላችሁ። 36 35 አካባቢ ታረጉታላችሁ። የራይቱን ደግሞ 40 ላይ እዛው ትተውታላችሁ። በቂው ነው 40 ማለት ነው። ስለዚህ አሁን ይሄን ባላንስ አርገነዋል። ከዛ በኋላ ኤግዚት ብለን እንወጣና እስቲ እንስማው ቮይሱን። አይታችኋል እንዴት ኢፌክቱ እንዳሳመረው ቮይሱን። በጣም ነው የሚያምረው። በዚህ ደግሞ ኢንትሮችን የተለያዩ መዝሙሮች ላይ ያሉ ኢንትሮችን ቆንጆ አድርጋችሁ ስትጫወቱ ደግሞ በጣም ውብ ይሆናል ማለት ነው፣ ከሪትማችሁ ጋር ከምትይዙት ኮርድ ጋር ማለት ነው። ስለዚህ አሁን ቀጣይ ስቴፓችን ምንድነው የማሳያችሁ። ይሄን አሁን ባላንስ አድርገን ሚክስ አድርገን ጨርሰናል። ስለዚህ አሁን እዛው ላይ ሴቭ አደርገዋለሁ፣ ድጋሚ የቀረውን ሴቭ እንዲያደርግልኝ ማለት ነው። ቀጣይ ምንድነው ማሳያችሁ፣ በሪትም ከፍቼ የተጫወትኩ አሳያችኋለሁ ማለት ነው፣ ልዩነቱን ሚክስ የተደረገውን ያልተደረገውን። ስለዚህ ሪትም ከፍቼ ይሄን ቮይስ እንዴት እንደሚያምር የተጫወትኩ አሳያችኋለሁ ማለት ነው። ስለዚህ አሁን ሪትም መርጬለታለሁ፣ ስሎ ሮክ ነገር ማለት ነው። ስለዚህ አሁን የተጫወትኩ እስቲ ላሳያችሁ እንዴት እንደሚያምር ቮይሱ ማለት ነው። አይታችኋል እንዴት እንደሚያምር። አሁን አሁን እዚህ ፓርት 3 ላይ ያረኩት እዚህ ጋር 3 ላይ ያሰርኩት ሌላ ቮይስ ነው። የሱንም ሚክሲንግ ከፈለጋችሁ ኮሜንት ሴክሽን ላይ ይሰራ በሉኝ፣ አሳያችኋለሁ። በጣም ነው የሚያምረው። መዝሙሩ ላይ ከሰማችሁት በአንተ መንፈስ የተነካ የሚለው መዝሙር ላይ
አለ ይሄ ቮይስ ማለት ነው። ስለዚህ ወደዛ ለማምጣት ሚክሲንጉን ከፈለጋችሁ እሰራላችኋለሁ ማለት ነው። ስለዚህ አሁን ድጋሚ እስቲ እንስማው። በጣም ነው የሚያምረው። እንዳያችሁት በጣም ነው የሚያምረው ማለት ነው። ስለዚህ አሁን ይሄን ቮይስ አይተነዋል። አሁን ይሄ ሚክስ የተደረገው ነው። አሁን ሚክስ ያልተደረገ ለምሳሌ እዚህ ጋር አንድ ቦታ መርጬ ሰሌክት ላርግና ምን ያህል ልዩነት እንዳለው ደግሞ ላሳያችሁ። ምንም ኦክታቭ ምንም ሚክስ ሳይደረግ እዚህ ጋር ያለው ቮይስ ምንም ሚክስ ሳይደረግ ላሳያችሁ። ኦክታቭም ሁሉም ነገር አልተደረገም። አይታችኋል? አሁን ሁለቱም ቮይስ ተመርጠው አይታችኋል? ምንም የሚያምር ነገር የለውም። ባላንስ ትሰሩታላችሁ። ከዛ በኋላ ሚክስ ታደርጉታላችሁ። ኢፌክት ምናምን አድርጋችሁ ሚክሳችሁን ትጨርሳላችሁ ማለት ነው። እንደየ ቮይሶቹ ደግሞ ሚክስ የምታደርጉት ነገር ይለያያል። ስለዚህ አሁን ይሄ እንደውም ትንሽ ቀለል ይላል፣ የሚከብድ ነገር የለውም። ስለዚህ ዛሬ ባሳያችሁ መንገድ ሚክስ ማድረግ ትችላላችሁ። ሚክስ የተደረገው ደግሞ ባሳያችሁ መንገድ ሚክስ ማድረግ ትችላላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል ማለት ነው። በቀጣይ በአዲስ ቪዲዮ እንገናኛለን። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ምን ልስራላችሁ ኮሜንት ላይ ጻፉልኝ ማለት ነው። ማንኛውም ደግሞ ያላችሁ ጥያቄ ኦር ከኔ የምትፈልጉት ነገር ካለ ስክሪን ላይ ባለው ስልክ ቁጥር በቴሌግራም ኦር በዋትስአፕ ኮንታክት ማድረግ ትችላላችሁ ማለት ነው። ተባረኩልኝ።